ከኤጀንትነት ኃላፊነት እንደራቃችሁና ምን ያህል ኤጀንትነት ላይ እየሰራችሁ እንደሆነ ታውቁታላችሁ። ማንም ሰው መቼም ኤጀንት ነኝ ብሎ ያወራል ወይም ደግሞ ኤጀንቱ እየሰራው ነው ብሎ ድክመት ምናምን ወይም ደግሞ የሆነ ቻሌንጅ ሲገጥመው እኔ እኮ እንደዚህ እሰራለሁ ኤጀንት ነኝ ልጆች አሉ ግን እሺ ይቅርታ ረስቻለሁ ቆይሽ ቸካሪ እና ኤጀንትነትን ሩቅ ሳትሄዱ ከጓደኞቻችሁ በደንብ ማየት ይችላሉ። እኔ አሁን ኤጀንት ነኝ። ሙሉ በሙሉ የኤጀንትን መስፈርት አሟላለሁ ወይ ሰው ስላለኝ አሟልተሃል ስላለኝ ስላደነቀኝ ወይ ደግሞ ሰው ደግሞ አይ አንተ ያን ያክል ኤጀንት ላይ ያለ ነገር ምናምን ብሎ ስላለኝ ሳይሆን እኔ ድክመቴን በደንብ አድርጌ ነው የማውቀው። ድክመታችንን አውቀን ያን ድክመት ለመቅረፍ እንቅስቃሴ ማድረጋችን በጣም ትልቅ ለውጥ ነው የራሱ እና ኤጀንትነትን ከጓደኛ ነው አብዛኛው ነው። እዚህ ፕላትፎርም ላይ ብዙ አይነት ኤጀንቶች አሉ። ከእነሱ ጋር እያነጻጸራችሁ ነው መሄድ ያለባቸው እና አብዛኞቻችን ምንድን ነው ያየሁት በጣም ብዙ በሚባል 50% ከሚባለው በላይ ደረጃ ከ50% በላይ ኤጀንቶች የጠንካራ ኤጀንቶችን ባክግራውንድ ሳይሆን መላበስ የሚፈልጉት የሰነፎችን ነው። እሱ ነው ድክመት ውስጥ ያስገባን ማለት ነው። ቻሌንጁን ያበረታብን እሱ ነው። ሰነፎች የሚያማሩትን ነው የምንደግፍ። በቃ ሮሮ ወይ የሚሉትን ነው እኛ ተከትለን የእነሱን ባክግራውንድ ነው። ነገ እኛ እንደዛ ብንል ደስ ይለናል ብናማር ምናምን ደስ ይላል እንጂ ጠንክረው የሚሰሩትን መከተል አንወድም። ያማ ለውጤት ሊያበቃን ስለሚችል ማለት ነው። ሶ ኤጀንት ማለት እንደኔ ማስተሳሰብ ወይም ደግሞ እንደኔ አረዳድ እኔን እስከገባኝ ድረስ ኤጀንት ማለት ምንድን ነው? የፕላትፎርሙ ውክልና መውሰድ ነው። ውክልና ወኪል ፕላትፎርሙ ወኪል ማበህ ነው የሚያደርጋችሁ ነው። ተቀጣ ኤጀንቱ ናችሁ የማስሩበት ከሆነ ያወርዳችኋል። ከኔ አሁን አውጥቶ ጨረሳችሁ። አብዛኞችን አወጣችሁ ከኤጀንትነት። ለምን? መስፈርቱን አላሟሉ። ወኪል ሲሰጥ የሆነ ነገር የሆነ ካምፓኒ ሊሆን ይችላል። ወኪል ሲሰጥ እንዲሰራበት እንዲያንቀሳቀስበት ከስተመር ከሆነ ከስተመር አይ የሆነ ፍሎ ከስተመር እንዲያመጣ እንዲያንቀሳቀስ ነው እንጂ ዝም ብሎ ወኪል ነው ከፍቶ ድርጅቱ ዘግቶ ቁጭ የሚል ከሆነ ኪሳራ ውስጥ ነው። ስለዚህ ከወኪልነት ይነሳና ለሚሰራ ሰው ይሰጣል ማለት ነው። እና እያወጣችሁ ያለ ለምን? መስፈርት ስለማያሟሉ። ውክልና ሲወስዱ አንድ የመጀመሪያ ደረጃው ወኪል ነን ብሎ እውቅና ለማግኘት ወይም ደግሞ ኤጀንት ለመሆን ፕላትፎርሙን በደንብ መረዳት ያስፈልጋል። በሚገባ መረዳት ያስፈልጋል። ምኑን? አሰራሩ መጀመሪያ አሰራሩ አዲስ ሰው ቢመጣ እናስረዳለን ወይ ማሰራት እንችላለን ወይ ብለን ራሳችንን ቴስት ማድረግ አለብን። ይሰማሽ? አዎ አለ። ኔትወርክ የሆነ ሌላ ቦታ ወስዶኝ የቆየ ቤት ማለት ሌላ ቤት የቆየ አለ። ማስረዳት ምችል ፕላትፎርም ከመጀመሪያ እስከ መጨረሻው ቀላል የሚባሉ ታስኮች ናቸው። እነሱን ማስረዳት መቻል፣ ለሚመጡ ልጆች ማስረዳት መቻል ነው። ለሚጠይቀው ጥያቄ ምላሽ መስጠት መቻል ነው አንደኛው ማለት ነው። ሁለተኛው ደግሞ እምነት ሊኖራችሁ ይገባል። ፕላትፎርሙን በተለያየ አንግል በደንብ መረዳት። ለሚመጡ ጥያቄዎች የሚመጣ ሰው እዚህ ፕላትፎርም ላይ ብዙ ነገር ይጠይቃል። ብዙ ነገር ጥያቄ ይጠይቃል። ይከፍላል ወይ የሚል ሰው አለ። ከሌላ ከእምነት ምናምን አኳያም ሊይዘው ይችላል። ይሄ ልክ ነው ወይ ያስኬዳል ወይ ብሎ የሚመጣ ሰው አለ። ለሱ በቂ የሆነ ምላሽና ማሳመን መቻል አለብን። ትክክለኛ አሳማኝ የሆነ መልስ መስጠት አለብን። ለምሳሌ እንኳን ብሎ ባለፈው በተነሳው ወጀብ ማለት ነው። በተነሳው ወሬ አንድ ልጅ እንደዚህ አወራች ተብሎ ኤጀንቶች ልጆች እያሉ ኤጀንቶች ናቸው መጥተው ይሉት ቅድሚያ ማለት ነው። ተመልሰው መጡ በኋላ የልጅ ልጆች እያሉ ኤጀንቶች ይሉ ምንድነው? እነዛ ልጅ ብቻ የሚያስገቡት ሰው ስላላችሁ ነው እንጂ እነሱ ለኤጀንትነት ብቁ አልነበሩም ነበር ማለት ነው።
ለሚመጣው ጥያቄ ምላሽ መስጠት ማንችል ከሆነ ለሚመጣው ስትረስ የሆነ መጨናነቅ ወይም ደግሞ የፍራቻ ስሜት በግልጽ ማስረድተን ለሚመጣው ፕሮብሌም ቻሌንጅ ማቋቋም ማንችል ከሆነ እኛ ቀድመን ለልጆችም ማረጋጋትና ማስረዳት ማንችል ከሆነ እኛ ኤጀንት አይደለንም ማለት ነው። ዝም ብለን ነው የምንነፍስ። ልጆች የሆነ ጥያቄ ሲጠይቁን ለእኛም ጥያቄ ይሆናል። መልስ ማዘጋጀት እየቻልን የእኛም ጥያቄ ሆኖ ቁጭ ይላል። የጠየቁን ጥያቄ ለእኛም ጥያቄ ይሆናል። ግን ከእኛ ምንድነው የሚጠበቅ? መልስ ማዘጋጀት። ስለዚህ ፕላትፎርሙን በደንብ አሰራሩን መረዳት፣ ኔክስት ደግሞ ዲቴል የሆነ ስለ ፕላትፎርሙ አመሰራረት ሊሆን ይችላል። ሳይድ ኢፌክት አለው ወይ ምናምን ለሚለው ጥያቄ ይህ እንደዚህ አይነት ጥያቄ ይመጣብኛል ብለን እኛ ቀድመን መዘጋጀት አለብን። ሁሉን ነገር ማወቅ አለብን፣ መረዳት አለብን። ካላወቅን ሰዎች እዚህ ጋር ፕላትፎርሙ ላይ ብዙ የሚያስመስዋለ ማስረዳት እንድንረዳ ሄደን መረዳት ነው። እሱ ሁለተኛው ኮንፊደንስ ማለት ነው። ባለ አጠቃላይ ጀነራል የሆነ እውቀት ስንጠይቅ ምላሽ መስጠት። ሌላው ደግሞ እዚህ ፕላትፎርም ላይ ያየነው ምንድን ነው? ቻሌንጆች አሉ። ቻሌንጆች ምናምን የመሰልቸት ሊኖር ይችላል። እንዲሁ ሳንሰለች ደግሞ ፈለግነው ቦታ ልንደርስ እንችላለን። አንዳንዶቻችን ደግሞ ልክ እንደ ውረድ ሊኖረው ይችላል፣ አይታወቅም። ትዕግስታችን ሊፈታተነን ይችላል። የዛን ሰዓት ልጆች በአዲስ ኢነርጂ እየሰሩ ብዙ ልጆች መስራት ሞራል ኑሯቸው እየሰሩ እኛን በመሀል ቢደክመን የድካም ፊታችንን ማሳየት የለብንም። ኤጀንት ነን። የድካም ፊታችንን ጭራሽ ማሳየት የለብንም። ራሳችን ዋጥ አድርገን በጠንካራ ፊስ እና በጠንካራ አቋም መቆም አለብን እንጂ ሲደክመን የሆነ የማጥላላት የስልቸት የድካም ስሜት የምናሳያቸው ከሆነ እነሱም ሪላቲቭሊ ራሳቸውን የሚያዩት ምንድን ነው? እናንተ የእነሱ ኤጀንት ሆናችሁ ማለት ሁሉ ነገር አራጊ ፈጣሪ ወይም ደግሞ ሁሉን ኃላፊነት ቻሌንጅ የምትወጡ አድርገው ነው። ልክ እንደ ፋሚሊ እናት አባት ነው የሚሉት። እናት አባት ሲከፋ አብሮ መከፋት አይቀርም። ልክ እንደዛ ማለት ነው። ስለዚህ እንደዛ የስሜት በልጆች ላይ ሳይን አለማሳየት የኤጀንትነት ኃላፊና ተግባራት ናቸው ማለት ነው። ሌላው በጣም ብዙ ነው። የኤጀንትነት ምንድን ነው የሚለውን ስናይ በጣም ብዙ ዝርዝር አለው። እኔ ዝም ብዬ ዋና ዋናዎችን 2 ወይም 3 የማይሞሉ ነገሮች ነው የተናገርኩ። ሞር ደግሞ እነ ኤፊም አሉ፣ እነ አምቡላንስም አሉ። ኤብሮም እንደዚህ የሚጨምረው ካለ ይጨምራል። እንቀጥላለን ማለት ነው። ከዛ በፊት ግን አንድ አዲስ ሰው አለ። እሱን እንትን ነው እናስተናግረው። ሚውትን አንሳለን። እሺ ብርቴ ይሰማል? ብርቴ እሺ፣ ተራሱ የለም። ብርቴ ይሰማሻል? እንዴት አመሻችሁ? ሰላም ነው። እንዴት አመሻችሁ? አለን ደህና ናችሁ? ያኔ ነው። ይቅርታ ይደረግልኝ። እንዴት ነሽ? ሰላም ብያለሁ። አለው እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁም ሰላም ብለናል። አይ ኖ ችግር የለው። አብሽር። ያው ቦታው አልወዘነ የሚዘረው የቆየ ችግር የለው። ቦርሴ እንደገባች ኃይለኛ ድምፅ ነበርና ዘጋው። አሁን ደግሞ ጠፋች። አሻራም አልሰጠም። እሺ ታራሱ የለው